የአሜሪካን ሀገር ትምህርት አሰጣጥ ከኢትዮጵያ ሀገር ትምህርት አሰጣጥ በጣም በተለየ ነው ተብሎ ይነገረናል። ኢትዮጵያ እያለንም እዚህ ከመጣን በኋላም እሱን ፌስ እናደርጋለን። ግን ማንም ሰው አትሊስት ማይ ኤክስፔሪየንስ ልዩነቱ ይሄ ነው ብሎ የነገረን ሰው የለም። እኔ በእኔ ኤክስፔሪየንስ ልዩነቱን ልንገራችሁ። ልዩነቱም እንደሆነ ታውቃላችሁ? አል ጊቭ ዩ ሰከንድ ኮመንት ላይ ጻፉልኝ። ኦኬ የምታውቁትን ፓዝ አድርጉና ኮመንት ላይ ገብታችሁ የሚመስላችሁን ወይም ኤክስፔሪየንሳችሁን ሼር አድርጉኝ። የኔ ኤክስፔሪየንስ ግን የአሜሪካ ትምህርት አሰጣጥ ወታችሁ እናንተ ኢንፎርሜሽኑን ሀንት አድርጋችሁ ሪሰርች አድርጋችሁ እንድታመጡት ነው በብዛት የሚያደርጓችሁ። rather than መጽሐፉ ላይ ያለው ይሄ ነው ተማሩ ከሚለው ይልቅ usually it's like that though አንዳንድ ሰብጀክቶች like anatomy and things like that maths ምናምን መጽሐፉ ላይ ያለውን ያስተምሯቸዋል። but at the same time they make sure that you guys you go out and look for the information yourself. ኢትዮጵያ ግን የማይሰጠን ነገር እሱ ነው። ገባ? መጽሐፍ ላይ ያለውን ተምረ እሱን ሸምድደህ ተፈተን ብቻ ነው። እዚህ ግን አስተሳሰባችሁን እንድታሰፉ ነው የሚፈልጉት። so that's the difference in my experience. እዚህ መጥቼ በጣም የከበደኝ ነገር ራሴን ማስተማር ነው የከበደኝ። so ኢትዮጵያ ካላችሁም እዚህ መታችሁ ትምህርት ቤት ለመሄድ የምትሞክሩ ከሆናችሁ እሱን keep in mind. So it's always about teaching yourself rather than just learning. They teach you, but they want you to teach yourself. Knowing how to learn is the best thing that you could ever do, because you can be an expert when it comes to any subject once you figure that out. You're welcome. Have a good one.